ሰላም የዘይን ቴክ ፋሚሊ እንዴት ናችሁ? እኔ ደህና ነኝ። በዛሬ ቪዲዮአችን ደግሞ ጌም በመጫወትና ሰዎችም ኢንቫይት በማድረግ እንዴት ገንዘብ መስራት እንደሚችሉ አሳያችኋለሁ። እዚህ አፕሊኬሽን ላይ ጌም በመጫወትና ሰዎችም ኢንቫይት በማድረግ ብዙ ገንዘብ መስራት ትችላላችሁ። ሌላ ደግሞ ተማሪ ከሆናችሁ ደግሞ ለናንተ ልዩ ጥቅም ነው። በዚህ 2 ወር ትምህርት ከተዘጋ በኋላ እዚህ አፕሊኬሽን ላይ እናንተ ገንዘብ መስራት ትችላላችሁ ማለት ነው። ቢያንስ ለደብተራችሁ ለስክሪፕታችሁ የሚጠቀም ገንዘብ እዚህ ላይ መስራት ትችላላችሁ። በደንብ ከሰራችሁ ደግሞ ሰዎችም ኢንቫይት ማድረግ ከቻላችሁ ደግሞ ብዙ ብር መስራት ትችላላችሁ። እስከ $500 መስራት ትችላላችሁ። ስለዚህ ይሄ ቪዲዮ እስከ መጨረሻው ተከታተሉት። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ ይሄ ቪዲዮ ጀምሩ። ይሄ ቪዲዮ ደግሞ ፕሊዝ እስከ መጨረሻው ተከታተሉት። አሁን ወደ ቪዲዮ እንገባለን። የአፕሊኬሽኑ ትክክለኛ ሊንክ ፈርስት ኮሜንት ውስጥ አስቀምጥላችኋለሁ፣ ወይም ደግሞ ቴሌግራም ላይ ሄዳችሁ @zaintek ብላችሁ ሊንኩ ማግኘት ትችላላችሁ። ብዙ አፕሊኬሽኖች ፕሌይ ስቶር ላይ አለ። ስለዚህ ትክክለኛው ሊንክ እዚህ ኮሜንት ላይ ማግኘት ትችላላችሁ። ከዛ አፕሊኬሽኑ ዳውንሎድ ማድረግ አለባችሁ። አፕሊኬሽኑ ዳውንሎድ ካደረጋችሁ በኋላ እዚህ ላይ ኩዊክ ሎጊን የሚለው አለ። ኩዊክ ሎጊን የሚለው ይሄ ክሊክ ታደርጋላችሁ። ይሄ አፕሊኬሽን ከጌም ጋር ተመሳሳይ ነው። አሰራሩ ተመሳሳይ ነው። ነገር ግን ጌም ጋር ያለ ቪፒኤን ኢትዮጵያ ውስጥ ዳውንሎድ አይሆንም። ነገር ግን ይሄ ደግሞ ያለ ቪፒኤን ኢትዮጵያ ውስጥ ዳውንሎድ መሆን የሚችል አፕሊኬሽን ነው። ገና አዲስ ነው። በደንብ መስራት ከቻላችሁ ደግሞ ብዙ ዶላር መስራት ትችላላችሁ። ሰዎችም ኢንቫይት በማድረግ እስከ $1 ማግኘት ትችላላችሁ። ነገር ግን እዚህ ላይ ከገባችሁ ይሄ ነገር መጨረስ አለባችሁ። እንደገባችሁ ማለት ነው። እዚህ ላይ ክሊክ ታደርጋላችሁ። ከዛ እዚህ ላይ መጣችሁ ፕሮፋይል የሚለው አለ። እዚህ ፕሮፋይል የሚለው ይሄ ክሊክ ታደርጋላችሁ። ከዛ እዚህ ያለው ነገር መጨረስ አለባችሁ። መጀመሪያ ፕሮፋይል ፎቶ የሚለው ክሊክ ታደርጋላችሁ። ከዛ እዚህ ላይ ከፈለጋችሁ በካሜራ ፎቶአችሁን እዚህ ላይ ማስቀመጥ አለባችሁ። ከፈለጋችሁ ደግሞ አልበም ውስጥ ክሊክ ታደርጋላችሁ። ከዛ እዚህ ላይ ከገባችሁ በኋላ የእናንተ ፎቶ እዚህ ላይ ማስገባት ትችላላችሁ። የእናንተ ሪል ፎቶ ተጠቀሙ። ካልሆነ እንደ ቦት ስለሚያስብ ባን ማድረግ ትችላል ማለት ነው። ስለዚህ የእናንተ ፎቶ ጋለሪ ውስጥ መጠቀም ትችላላችሁ። ከዛ በኋላ ሁለተኛ ላይ ያለው ደግሞ ጀንደር የሚለው አለ። ጀንደር የሚለው እዚህ ላይ ክሊክ ታደርጋላችሁ። ከዛ ወንድ ከሆናችሁ ሜል የሚለው ላይ ክሊክ ታደርጋላችሁ። ሴት ከሆናችሁ ደግሞ ፊሜል የሚለው ላይ ክሊክ ታደርጋላችሁ። ከዛ ኤጅ የሚለው ደግሞ ወደ 18 በላይ መቀየር ትችላላችሁ ማለት ነው። 18 በላይ ከሆነ አሪፍ ነው። እዚህ ላይ ለምሳሌ ይሄ 2008 ይላል። 2005 እንደዛ ነገር አድርጌ እንደዛ ከሆነ አሪፍ ነው። 18 በላይ 22 እንደዛ ነገር ከሆነ እድሜያችሁ አሪፍ ነው እዚህ ላይ ማለት ነው። ከዛ እዚህ ላይ ኒክኔም የሚለው ደግሞ የፈለጋችሁ ስም እዚህ ላይ መቀየር ትችላላችሁ። ለምሳሌ እኔ ዘይንቴክ ይላለው እዚህ ላይ። ከዛ ኮንፈርም የሚለው ክሊክ አድርጋለሁ። ከዛ በኋላ ላንጉዌጅ የሚለው ደግሞ እንግሊሽ ላይ ከሆነ አሪፍ ነው። እዚህ ላይ ደግሞ አካውንት የሚለው አለ። አካውንት የሚለው እዚህ ላይ ክሊክ ታደርጋላችሁ። ከዛ ይሄ መጨረስ አለባችሁ ማለት ነው። መጀመሪያ ጎግል የሚለው አለ። ጎግል የሚለው ክሊክ ታደርጋላችሁ። እዚህ አምባውንድ ያለ ነው ባይንድ ማድረግ አለባችሁ ማለት ነው። ከዛ በጎግላችሁ እዚህ ላይ ኢሜይላችሁ እዚህ ላይ አድ ማድረግ ትችላላችሁ። ሌላ ጊዜ በኢሜይላችሁ ሎጊን ማድረግ ትችላላችሁ ማለት ነው። እንደ ከዛ በኋላ ይሄ ጎግል ባይንድ ከሆነ ኢሜይል አያስፈልግም ማለት ነው። ከዛ በኋላ እዚህ ላይ መጣችሁ ጌም መጫወት ትችላላችሁ ማለት ነው። እዚህ ላይ ጌሙ ለመጫወት ደግሞ እንደዚህ ይሄ ክሊክ እያደረጋችሁ ይሄ ማለት ነው። በእንደዚህ ጌም መጫወት ትችላላችሁ። በእንደዚህ ዝም ብላችሁ ጌም መጫወት ብቻ ሳይሆን በስኪን መጫወት ነው። ከዛ ሪዋርድ ማግኘት ትችላላችሁ። ጌሙ በጣም ቀላል ነው።
ሌላ ደግሞ ሰዎችም ኢንቫይት በማድረግ እዚህ ላይ ገንዘብ መስራት ትችላላችሁ። አንድ ሰው ኢንቫይት ካደረጋችሁ እስከ $1 ማግኘት ትችላላችሁ። እዚህ ላይ ሰዎች ማየት ትችላላችሁ። ይሄ ሰውዬ ወደ $797 የሰራ ሰው ነው ማለት ነው። ይሄ ደግሞ $378 የሰራ ሰው ነው። እናንተም በዚህ ከሪፌራል ብዙ ገንዘብ መስራት ትችላላችሁ። የዛሬ ቪዲዮአችን ይሄ ይመስላል ነበር። ሌላ ቀን ደግሞ እንዴት ዊዝድሮው ማድረግ እንደሚችሉ ታሳያችኋለሁ። ስለዚህ እናንተ ደግሞ ሰብስክራይብ፣ ላይክ፣ እዚህ ላይ ደግሞ አንድ ነገር መናገር ይፈልጋለሁ። እሱ ምንድነው የትኛው አፕሊኬሽን ሆነ የኦንላይን አፕሊኬሽን ከሆነ ፍሪ ገንዘብ የለም። ጠንክራችሁ መስራት ነው፣ በደንብ መስራት ነው። በደንብ ከስራችሁ ብዙ ብር መስራት ትችላላችሁ። ነገር ግን አፕሊኬሽኑ ዳውንሎድ ካደረጋችሁ በኋላ ብር የለም። ስለዚህ መስራት ነው፣ መስራት አለባችሁ። ሰዎችም ኢንቫይት ማድረግ አለባችሁ። ብዙ ቴሌግራም ግሩፖችም አሉ። እዛ ላይ ሰዎችም ኢንቫይት በማድረግ ጌም በማጫወት ታስክ በመስራት ገንዘብ መስራት ነው እንጂ ዝም ብላችሁ አካውንት ክሬት በማድረግ ብቻ ፍሪ ብር የለም። ስለዚህ በእንደዚህ ካወቃችሁ አሪፍ ነው ብዬ አስባለሁ። የኔ ቴሌግራም ቻናሌም ጆይን አድርጉና ብዙ ስራዎችም አሉ። ከኔ ጋር መስራት ከፈለጋችሁ እዛ ላይ መስራት ትችላላችሁ። አሁንም ሰብስክራይብ ያላደረጋችሁ ደግሞ ፕሊዝ ሰብስክራይብ አድርጉ።